ይችን እናት ደንቦቹ ሲያወራት አይቼ ምናልባት ችግር ውስጥ ሆናለች ብዬ ቀርቤ ያናገርኳትኝ። ቅድም በዚህ ጋር ሳል ፖሊሶቹ እያናገሩሽ ነበር ያየሁትኝና ምን አጋጥሞሽ ነው? እስቲ ንገሪኝ። የቤት ኪራይ ስንት ነው የምትከፍይው? 1800 ቻት የቤት ኪራይሽን። እሺ የቤት ኪራይሽን ክፈይ፣ ነገ እንገናኛለን። እሺ አይዞሽ። ደግሞ ተነሽ፣ ከዚህ ጋር ልጅሽን ይዘሽ ተነሽ ከብረድ ላይ። እሺ ወይኔ ልጅሽ ደግሞ ሲያምር። ስሙ ማን ነው? ዮሐንስ። ብርቱካን ቻው። እሺ ነገ እንገናኛለን፣ እደውልልሻለሁ። ሂጂ በቃ ቀስ እያልሽ። እሺ ቻው። እና በነጋታው ብርቱካንን አግኝቻታለሁኝ። እዚህ ጋር ተያይዘን ወደ እኔ ስራ ቦታ እየሄድን ነው። ምሳ ሰዓት አልፎ ቢሆንም ግን ያው ምሳ እንብላ ተባብለን አንድ ሆቴል ገብተን ምሳ በላን። በጣም የነበረኝ ስኬጁል ታይት ስለነበረ ሾፒንግ አልወጣንም እና እኔ ከራሴ ከቤት ይዤላቸው የመጣ ሆቴል ልብስ ሰጠዋቸው እና እሱን ቀያይረው እዚህ ጋር እንደምታዩት ፀጉሯን የታጠበች ነው። ልጁ ደግሞ ከእናቴ ውጭ አንድ ሰው እንዳይነካኝ ብሎ በቃ ይኸው እናቱ ጋር እንደምታዩት ቁጭ ብሎን የጨረሰው። እሺ ብርቱካንና ዮሐንስን አስቀምጫቸዋለሁኝ ስቴዲዮ። አሁን እንግዲህ የዚችን ቆንጆ እናቱ ውበት በደንብ አድርገን እናወጣዋለን እና ፋይናሊ ቡርቴ በሜካፕ ይሄንን ትመስላለች። አሁን ላይም እንደምለው ሰው ኑሮውን ነው የሚመስለው። ያት እስቲ እንዴት እንደምታምር በጣም ነው የምታምረው። እና በአጭሩ ታሪኳን ስነግራችሁ የ9ኛ ክፍል ተማሪ ያለች ነበረ ያረገዘችው እና የ4 ወር ነፍሰ ጡር ሆና አዲስ አበባ የገባችው። የልጇ አባትም ክዷታል። እንግዲህ እንደምታዩት መንገድ ለመንገድ የተንከራተተች ነው ልጇን የምታሳድገው እና ስራ መስራት በጣም ትፈልጋለች። በዚህ አጋጣሚ ዴኬር ያላችሁ ሰዎች ልጇን ብትቀበሉላት፣ እሷ ተመላላይ ሰራተኛ ሰርታም ቢሆን ልጇን ብታሳድግ እላለሁኝ። በተጨማሪም እሷም በማንኛውም መልኩ መርዳት የምትፈልጉ ሰዎች ስልኳን አስቀምጥላችኋለሁኝ፣ አካውንቷንም አስቀምጠዋለሁ። መሽቶም ስለነበር ቤቷ ድርሻት ነው የገባሁትኝ ባይ። ይህንን ቪዲዮ ከ1 ሚሊዮን ሰው በላይ አይቶታል። ዛሬ ደግሞ ሁለተኛ ቪዲዮ እንድሰራ ያስገደዱኝን ነገሮች አጫውታችኋለሁ። ሲተከታተሉን። አሁን ወደ ብርቱካን ቤት እየሄድኩኝ ነው፣ እየወሰደችኝ ነው። እንደምታዩት ኮምፓውንዱ ይሄንን ይመስላል እና ግን በጣም በፍቅር የተሞላ ቤት ነው ያላት። እንክብካቤዋ ሁሉ በጣም የሚገርም ትሪትመንት ነው ያደረገችልኝ እና እስቲ አብራችሁን ግቡ ወደ ቤቷ። ሰላም ለዚህ ቤት እንዴት ናችሁ? እና የብርቱካን ቤት ይሄንን ይመስላል። እዛ ጋር ያለውን ቀዳዳ ይቺ ዝናብ ይዘም እንዴት ነው የምታደርጉት ስላት ማስታጠቢያ ይዤ ነው ማድረው፣ እንቅልፍ የለኝም ልጄ እንዳይመታብኝ ያለች ነበርና ልጇን ደግሞ ይኸውት እንዴት እንደሚያሳሳ በስማም። እዚህ ጋር እንግዲህ ምግብ ሰርታ ነበር የጠበቀችኝና እጅኝ ታጥቤ በጣም እጅ የሚያስቆረጥም ምግብ ነበር። እየተጎራረስን ሁላ ነበር የጨረስ ነው እና ያደረገችልኝን እንክብካቤ ልነግራችሁ አልችልም። የሌላትን እቃ ሁላ ከጎረቤት ተውሳ ነው ቡና ራሱ ያፈላችልኝና በቃ በጣም አዝኜ ነበር። ይሄን ሁላ ነገር ማድረግ አይጠበቅባትም ነበር፣ ግን ያው በጣም ደስ ብሎኛል። ቤቷም ሄጄ ስለጠየኳት ደስ ብሎኛልና ወደ ቁም ነገሩ ስገባ ምን አዲስ ነገር አለ እስቲ ንገሪኝ። ምንም የለም እስካሁን። ሰዎች ደውሉ ሌላ ነገር በቃ ሌላ ነገር አስቦ በቃ ሚስት ትሆናለች ወድሻለሁ ምናምን ነው እንጂ ሌላ ነገር ምንም የለም እስካሁን። ሚስት ትሆኛለሽ ወድሻለሁ የሚል ወንድ ነው ያለው? አዎ እንደዛ ነው። እቺ ምስኪን እናት ቪዲዮ ሰራላት ካለችበት ህይወት የሚያወጣት የሚረዳት ሰው ይመጣል ብዬ ነበረ፣ ግን በጣም ላልባሌ ነገር ነበር ኤክስፖዝ ያደረኳትኝና ከልቤ ነው ያዘንኩትኝ። እስቲ ጓደኛዋ የምትለውን ደግሞ እንስማ። ቆይኛውን ብቻ ቤቴን ዘግቼ ላውራሽ፣ ራቁቴን የተኛሁት ምናምን አለኝ። በጣም ብዙ ነገር ተናገረ። በጣም የሚቀፍ ነገር፣ የተለያየ ነገር ነው የሚናገሩት። በቃ እንደዚህ አይነት እሷ በቃ እንደዚህ በችግር ውስጥ ያለች እንትን አይመስላቸውም። በቃ ማጭበርበር ምናምን ነው የሚመስላቸው። ኢትዮጵያ ውስጥ በጣም ብዙ ሌባ ነው ያለው። ስለዚህ አንቺም እንደዛ ነች ምናምን እያሉ በቃ እሷ ታለቅሳለች ምናምን። እኔም በቃ ማባብላት እሷ ለማስረዳት እየተቸገረች ስለሆነ በአጭሩ ልንገራችሁ። 3 ግለሰቦች በአካውንቷ ብር ያስገብተውላት 5000 ብር ነበራት እና በተወሰኑ ቀናቶች ውስጥ ለምግብ ለልጇ አንዳንድ ነገር ሳሙና ስትል 3000 ጨርሳ 2000 የቀራትና የቤት ኪራይ ራሱ ደርሶብኛል። የምከፍለው የለም። ወጥቼ እንኳን ሰው እንዳልጠይቅ ሰው ይተቋቁምብኛል። እጅጎ ቲክቶክ ላይ ብር አግኝታ አሁንም ወታ ትለምናለች ይሉኛልና በቃ እኔ በጣም ተሸማቀቄን ያለሁትኛለችና እኔም ደግሞ ሶሻል ሚዲያ ላይ ኤክስፖዝ አድርጊያት ምንም ሳታገኝ ስትቀር የጥፋተኝነት ስሜት የተሰማኝና ባላችሁ አቅም ልጇን ዴኬር መቀበል ሊሆን ይችላል፣ ስራ መስጠት ሊሆን ይችላል። የአንድ ቀን የሻይ ቡና መጠጫችንን 10 ብር እንኳን መስዋዕት አድርገን 200,000 ሰው ይሄን ቪዲዮ ቢያየው 10 ብር እንኳን ያስገባላት ለኛ ምንም ማለት አይደለም። የሷን ህይወት ግን በጣም እንቀይሯለን። የዚህ ምስኪን ህፃን ህይወት እንቀይሯልና እባካችሁ ተባበሯት። እዚህ ጋር ባንክ አካውንቷን አስቀምጣለሁ። በእኔ በኩል መርዳት ከፈለጋችሁም የኔን ባንክ አካውንት አስቀምጥላችኋለሁ። ባይ